ሰላም ለእናንተ ይሁን ውድና የተከበራችሁ የሩታቱ ቤተሰቦች በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ብዝት ዝት ይበልልኝ እያልኩኝ እነሆ ዛሬ በአዲስ ቪዲዮ ተከስቻለሁኝ። የተከሰኩት ይሄ እንደምታዩት እንግዲህ በመርከብ ላይ ጉዞ እያለን ነው። ይሄ ከውስጥ ክፍል ያለው ነው። ያው መርከብ ብዙ አይነት መርከቦች አሉ። ትልቅ አለ፣ ትንሽ አለ። የኛ ግን መካከለኛው ነው። ሁለት ክፍል ውስጥ ያለው አንድ ሳሎን ማለት ሳሎን ጋር መኝታ ቤት አለው፣ ሽንት ቤት አለው፣ ሁሉ ነገር አለው። ያው እንደ ቤት ማለት ነው። እዚህ ጋር እኔ ቤት ውስጥ ነው ያለሁት። እንደምታየው በሩ ነው። ብቻዬን ስለነበርኩኝ እንግዲህ ልጅ ተኝቶ ስለነበረ ድምፅ አላወጣውኝም። እዚህ ጋር በሳይለንት ስቀርጽ የነበረው ማለት ነው። እና በጣም ደስ የሚል ነበረ በመርከብ ላይ ያለን ጉዞ ማለት ነው። በነገራችን ግን ለመጀመሪያ ጊዜ ነው መርከብ ላይ ስወጣ ወጥቼ አላቅም። እና ከቤት ውስጥ ወደ ላይኛው በደረጃ ሲሄድ ማለት በጣም ነው የሚያስፈራው። እዚህ ጋር ደግሞ ውሃው በጣም ንፋስ ሲያማታው የሆነ መርከቡ የሆነ ድምጽ ያወጣል። ወዲያ ወዲህ ወዲያ ወዲህ እንደምን ያንገዛግጫዋል ነው የሚባለው። እና በዛን ሰዓት ላይ ያው ትንሽ ተደናግጬ ነበር። አንደኛ ብቻዬን ከህፃን ልጅ ጋር ያው ባንዲራዬን ከፍ እያደረግኩኝ እያያዝኩኝ ነበረ እና በጣም ደስ የሚል ጊዜ ነበረ። ለተወሰነ ሰዓት ብፈራም በተለይ ደግሞ በደረጃ ይሄ ደረጃው ከጎን እንደምታዩት ነው። በደረጃ ወደ ላይ ከፍ ስል ያው ልክ ወንበር ያው መቀመጫ ስላለ ወንበር እያያዝኩ ነበር ከአንድ ቦታ አንድ ቦታ ሲሄድ የነበረው። ለምን የሆነ በቃ ብድግ ብሎ ከእግሬ ተነስቼ የምገባ ነበር የሚመስለኝ፣ እያስጠፈንጥሬ የምገባ እየመሰለኝ ማለት ነው። የማንኛውም ነገር ለመጀመሪያ ጊዜ ሲሞከር ትንሽ ከባድ ነው የሚሆነው እና እኔም በዛ መልኩ በጣም ደንግጬ ነበረ። በተለይ ንፋስ ሲኖረው ውሃው ስንትን ሲል ምንድን ነው ወጀብ ነው የሚባለው ብቻ አላቅም። ውሃው በጣም ንፋስ ሲመታው ማለት ነው ከአንዱ ፊት ወደ አንዱ ፊት ሲለው መርከቡ የሆነ የሚያሰማው ድምጽ አለና በዛን ሰዓት ላይ ያው ትንሽ ያስፈራል ማለት ነው። እና ብቻ እግዚአብሔር ይመስገን ያው ለትንሽ ሰዓት እንደዛ ቢሆንም ከዛ በኋላ ግን በጣም ደስ በሚል ሁኔታ አሳልፈን እስከ ምሽት ድረስ ነበርን እዛ የቆየኑ ማለት ነው። እና እግዚአብሔር ይመስገን በዚህ መልኩ ዘና ፈታ እያልን ነበረ። በእርግጥ በቪዲዮም ሙሉ ቪዲዮ መቅረጽ አልቻልኩኝም። ከመዳሞች ጋር ነው የሄድኩት። እነኛ ደግሞ ብዙ አይመቻቸውም። አብራችሁ መዝናናት ነው እንጂ እንደዚህ ቪዲዮ ወይም ደግሞ ፎቶ ምናምን ነገር በእርግጥ ሁሉም ላይሆኑ ይችላሉ። እና በዛ መልኩ ግን ብዙ ደስተኛም ባይሆኑ ግን ያው ቢያንስ ሄጃለሁ በሚለው እንደዚህ እያሳየሁኝ ነው ማለት። ይሄ ግን እዚህ ጋር የምታዩት ቪዲዮ ምንድን በመስኮት ውስጥ ነው፣ በበሩ መስታወት አለ አይደል? ይሄ በመስታወት ነው ስቀርጽ የነበረው ውስጥ እያለሁኝ ነው። ይሄም ከልጅ ጋር ቤት ውስጥ ነበርኩ። እንደኛ ውጭ ላይ መናፈሻው ጋር በጣም ፀሐይ አለ። ፀሐይ ስለሆነ ልጅ ይዤ ከውስጥ ነበርኩኝ ለተወሰነ ሰዓት ማለት ነው። እዚህ ጋር በመስታወት ስለሆነ የተወሰነ ያው ይታያለሁኝ አይደለ? እና እንደዚያ ነው። በእርግጥ መርከብ ውስጥ ምንም የጎል ነገር የለም። ቤት ማለት ነው፣ ተንቀሳቃሽ ቤት ማለት እንችላለን። ቲቪ ያለው ምኑ አለ፣ ሳሎኑ፣ የምግቡ ጠረጴዛው ይኸው እንደምታዩት እና በጣም ደስ የሚል ነው። መኝታ ቤት አለው መተኛት ለሚፈልግ እና ደስ የሚል ሁኔታ ነበር። እዚህ ጋር ወደ ውጭ ወጥቼ ነው ወደ ላይ እየወጣ የደረጃውን እያያዝኩ ሲሄድ ማለት ነው። ልክ ብረቷ እንቅ እያደረግኩኝ ነበር እያያዝኩኝ ስወጣ የነበረው ለምን ፈርቼ ማለት ነውና ያስፈራል። ለመናገር በጣም ነው የሚያስፈራ። በተለይ እንደኔ ለጀማሪ ወይ ደግሞ አዲስ ለሚሄድ ትላለች በጣም ያስፈራል ለመናገር ማለት ነው። እና ቅዳሜን በዚህ መልኩ እንደዚህ ዘና ፈታ እያልን ከመዳሞች ጋር ሳለፍን ያው ልደት ነበረ እና ብዙ ሰው ስለነበረ በቃ ግርግር ደግሞ ብዙ አይመቸኝ። የሚገርመው ነገርና ለምን እንደሆነ አላውቅም። አይደለም በሰው ሀገርና በሀገር የለም እንደ ሰው ሰብሰብ ካለ በሰው ፊት መራመድም ሆነ መሄድ አልችልም። ያማት አይናፋር ነኝ ማለት ነው። ባልሳሳት እንደዛ መሰለኝና ለማንኛውም ውድ ቤተሰቦቼ ማለት ነው በዚህ መልኩ ለፍኩት። እውነት ለመናገር በጣም ደስ ይላል። አሁን ይሄ ከውስጥ ሆኜ ነው እየቀረጽኩኝ ያለሁት ቤት ውስጥ ሆኜ ማለት ነው። ተመልሼ ገብቼ ነው ውጭ ላይም ሆኜ አለ የቀረጽኩት። ያ ቪዲዮ ላይ የብቻው ተጋጽኖ ነው ያያያዝኩት ወይም ደግሞ ኤዲት ያደረኩት ማለት ነው። በአንድ ወጥ ለመቅረጽ ትንሽ ከባድ ስለሆነ ምክንያቱም የሚሄድ ነው የኛ ሰራተኞች ስንሄድ ለስራ ነው የሚሄደው
አደም ነው ወደ ፀሐይ መጠጊያ ጊዜ ነው አልሽም ዋና ዞር ብሎ ዋና የሚችል እንደሌለበት ዋና የሚችል የሚገለበጠው እና ሁለት የተገለበጠው ሲሄዱ እኔ ቢደለኝ ፋንታ እያልኩ ማለት ነው። ምሳ ጠረጴዛ ከላይ ያለው ማለት ነው። ከነክፍል ማለት ነው። ቅድም ሳሎን ነበርኩ። አንድም ካላኛ ክፍል ወጥቼ በስበት እየደረስኩ ነው ያለሁት። የሞት ያለው ግን በጣም ነው የሚያስፈራው ለመናገር ላልሄዳችሁ ሰዎች እንግዲህ ሄዱ ነው ብለው ያስፈራስላችሁ ደግሞ ፈርታችሁ እንዳትቀሩ ሄዱ። ግን ጥንቃቄ ማድረግ ወሳኝ ነገር ነው። በተለይ እንደኔ ለራሳችሁ እንደሚያደርጉ እንደዚህ ውሃ ላይ ያለው እንደዚህ ይሄንን ያክል ውሃ ላይ እና ምን ሀይ እንጂ ውሃ ላይ ራሱ አደም በኢድ ይሄ ደግሞ እንትን ላይ መርከቡ ላይ እየዘለለ ያለው ጃኬት ለብሶ በልኩ ዋና ይችላል። አደም ምን ታዲያ እየዘለለ ነው። እሱ ፋንታ ግን እዚህ ጋር ድምጽ ያለ ሳይሆን አራተው እያልኩኝ ነበረ። አራት በጣም ነው ከዚህ ላይ መዝለልና ርቀት አለው ግን እኔ እንጃ እንዴት ተፈት እንደሚያገኝ ብቻ አላውቅም። ደግሞ ናቸው ማለት ነው። እና ውድ ቤተሰቦቼ የቅዳሜ ውሎዬ ለተሰንበት ይሄን ይመስል ነበር ማለት ነው። እና ቤተሰቦች ታሳያቸው ብዬ ነው። እዚህ ጋር ግን መርከቡ አሁን እየሄደ ሳይሆን ማለት ግማሹ ላይ ቆም ነው ያለው። ግማሹ ወደ ነበር ወደ ላይ እዛ ጋር ቆመን ነው። እዛ ምሳም እየበሉ ይችላሉ እና እያሉ ምክንያት የሚፈልግ ያው መኝታ ክላስ ስላለ አለ ቤት 3 መኝታ ክላስ አለ። እንግዲህ ማየት እያዩ ነበርና እንደዛ ሆነ። ልጆቹ ደግሞ በተለይ በሞተር ባን የሚባሉ እንደምንድን ነው ውሃ ማዋኛ ያላቸው በፕላስቲክ የሆነ ማለት ነው። እዛ በዛ ላይ ተሸራሸሩ ነበረ። ከዛ ያን ወደ 4 ሰዓት 5 ሰዓት አካባቢ ተሰጥቶ ቆይተናል። ግን በጣም ይሞቃል። ውሃ ላይ ራሱ ሆነ እንግዲህ ውሃ ታች ሆነ እኛ ከላይ ሆነ በጣም ነበር የሚሞቀው ማለት ነው። እንትን ነገር ነው እርጥባን የሚባለው በእኛ ወይስ እርጥባ አረብኛ ይቻላል። ይሄን እንዴት ነው ቀዝቃዛና ይሄን የሚያልብ ነገር ማለት ነው። እንደዛ ነበረ እና ደስ የሚል ነበረ። እዚህ ጋር ሙዚቃም አለ። ምንም ማለት ነው ለመናገር ምንም ቤት ውስጥ ያለ ነገር የለም ማለት ነው። ነገር የለም እንግዲህ ከኩሽና ውጭ ማለት ነው። ኩሽና ራስ መቻል አለው ግን ታጋዝ ምናምን አለው ሁሉም ነገር አለው። የኤሌክትሪክ ነገሮች ማለት ግን ዋይፋይ የለም። ከዋይፋይ ውጭ ምንም የጎደለ ነገር የለም ማለት ነው። ዋይፋይ አልነበረኝ አይገርም። ዋይፋይ ያው የደምስሬ ነው አይደል? ከዋይፋይ ውጭ እንግዲህ የጎደለ የምለው ነገር የለም። ፍሪጅ አለ፣ ምግብ አለ፣ ማብሰያ አለ። ምን የጎደለ ነገር አለና በእርግጠኛ መርከብ መካከለኛው ነው። በጣም ትልቅ መርከብ አለ። በጣም የሚያምር ወደ 4 ክፍል ያለው ማለት ነው። ደረጃ ያለው ወይ ደግሞ እስከ 4ኛ ክፍል ድረስ ያለው ማለት ነው። የኛ 2 ብቻ ነው ያለውና እና ለተወሰነም ሰዓት ነው ቢያንስ ለ5 ሰዓት ነው ያለው። በጣም ነው የሚያምረው ማለት ነው። ለማንኛውም በዚህ አጋጣሚ ተለማመቻለሁ። ከአሁን በፊት ባህር ዳር ላይ ሄጄ ነበርና በሆነ አጋጣሚ ግን እዛ ላይ ንፋስ በጣም ስለነበረ ውሃውን ሳየው በስላሴ ስላራኔ ብዬ ነፍሴን ፈልጋታለሁ። ብዙም ማሟደው ነገር አለኝ ብያቸው እየዘመሩ ሲሄዱ በመርከብ ላይ ማለት ነው። አራኔ ብዬ ቀረች የነበርና እዚህ ራሱ አልሄድም ብያቸው ከሞት ማብረና ከኖር ማብረና አንቺ ከማን ትለያለሽ? እኛ ልጆቻችን ተዘኝነት ምን ፋሚሊ እየዳጀት ነው ብዬ ነው የሄድኩት ማለት ነው። ታስበው ነው የአንድ ነፍስ አለ ልጅ የሚሄደው ሄድኩ ብዬ ያው ተጓዝኩኝ ማለት ነው። አይገርም? ነፍስ ልትከሳሳለች። እዚህ ጋር በሾርት ነው የተሰራው። ሹፌሩ እንደዚህ ቁጭ ብሏል። እዚህ ጋር እየነዳ አይደለም ያለ
አቁመውታል ማለት ነው። እዚህ ጋር ከታች በኩል ታችኛው ከራስ ሆነ አሳ እያጠመዱ ነው። ግን አሳ አንድም አሳ ላይ ያዙም ሳይዝ ነው የሚያሳዝነው ነገርና አሳም የለበትም። አሁን ሞቃት ስለሆነ የለም በቅዝቃዜ ሰዓት ያለው አለ ልጁ ማለት ነው። አሳ ለምንድን ነው የለው ብለን ጠይቀነው ነበረ። አሁን ጻል አሳ የለም የሞቀ ስለሆነ የለም እዚህ አካባቢ አለ ማለት ነው። እና አቡዳቢ ያላችሁ ይሄን ለመጎብኘት ለምትፈልጉ በዱባይም ሆናችሁ ወደ እኔ ጋር መጥታችሁ አስጎብኝ ማለት ለምትፈልጉ ካላችሁ አህለን ወሰህለን ብያለሁኝ። እኔ ያለሁኝ ሹፍርናም ተለማምጃለሁኝ ወይ ራሴ እየነዳሁላችሁ ማለት ራሴ እየነዳሁላችሁ ነው እየነዳሁ አብረን እንጓዛለን ማለት ነው። ከእናንተ የሚጠበቀው ያው ተዘጋጅታችሁ ሬዲ ሆናችሁ መምጣት ብቻ ነው ማለት ነው። ሌላ ምን የሚያሳስባችሁ ነገር የለም ውድ ቤተሰቦቼ ተመልካቾቼ ማለት ነው። እዚህ ጋር የመሸ አካባቢ ነው። እዚህ ጋር ደግሞ ወደ ቤት እየሄድን ነው። ልክ ወደ ቤት እየሄድን ማለት ነው። እና በጣም እንትን ነው። ቀስ ብዬ ተደግፌ በሯን ከፈት አድርጌ ነበር ስቀርጽ የነበረው ውጭ ላይ ሆኜ ማለት ነው። እና እስከመጨረሻው ድረስ እንዴት ነው የሚታሰረው ምንጋው ነው የሚቆመው የሚለውን ለማየት በርን ከፍቼ ቀስ ብዬ ወጥቼ ነው እየቀረስኩኝ የነበረው። ማለት ከፊት ለፊት ከበሩ ውጪ በረንዳ አለው፣ መቆሚያ ቦታ አለው፣ የምትይዙትም የምትቀመጡበትም አለ። ይሄው እዚህ ጋር አሁን ይሄኛ ትልቁ ነው፣ የኛ ከዚህ የሚያንሰው መርከብ ነው እና በጣም ነው የሚያስፈራው። የሚያስፈራው ስላችሁ ደግሞ እንድትቀሩት ሳይሆን ያው አውቃችሁት እንድትጓዙ ብዬ ነው። እዚህ ጋር ወደ እንትን እየሄድን ነው፣ ወደ ምንድን ነው ወደ ፓርኪንግ እየሄድን ነው ልበል። ይኸው ወደ ቤታችን የተጓዝን ነው። እንግዲህ አብራችን ቆዩ ማለት ነው። ሰው በፀሐይ ወጥቶ እንግዲህ በምሽት መመለስ ምን ይሉታል? ቆይ በእርግጥ አዎ የአረቦች ብዙ ጊዜ በረፍታቸው ሰዓት አሸዋ ላይ ነው እንግዲህ ሁላችንም እናውቃለን። እኛ አፈር ሸልት ይዘው እኛ ግን አሸዋ ላይ ነው በዛ ሄደው ምንጣፍ ይዘው ምግብ ይዘው ምን ይዘው ሸራ ወጥረው። በእኔ ኮንትራ ቤት እንደዛ ነበርኩ በስላሴ ስም አሸዋ ላይ ከቤቱ ከሞቀ ቤቱ አሸዋ ላይ ሄዶ እንግዲህ ቤት ሰርቶ ሲቀመጥ የምን ይባላል። እና በዛ ሰዓት በጣም ነበር የሚያስቸግረው። እና እንግዲህ ደግሞ እንግዲህ ያው የተወሰነ ሰዓት ቢሆንም እንደዚህ በመርከብ ላይ ያዝናናሉ ማለት ነው። በእርግጥ ያው ልጅ ባይኖር አልሄድም ነበር ልጅ ባይኖር አልሄድም ነበር። ያው ያለ ልጆች ሲኖራቸው ያለ ልጆች ስለማይንቀሳቀሱ የደም ስራቸው ስለሆንን ግዴታኛ መያዝ አለብንና በዛ ምክንያት እንጓዛለን ማለት ነው። ይሄን ደግሞ ሁላችንም እናውቃለን ብዬ አስባለሁኝ። በተለይ በስደት ላይ ያለን እህት ሰዎች በየቤቱ ይለያያል። ሁሉም አንድ አይደለም። አንዳንዱ በተንቀሳቀሱበት ቦታ ልጅ ኖረም አልኖረም እንደ ልጃቸው እያዩ ይዘው የሚሄዱ ማለት፣ አንዳንዱ ደግሞ ስታስፈልጓቸው ብቻ ነው በዚህ ጋር ሄዱ በዚህ ጋር ወጡ የሚሉ አሉ ማለት ነው። እና እንግዲህ ስታስፈልጓቸው ብቻ ሳይሆን ሳታስፈልጓቸውም እናንተን ለማዝናናት እናንተን ስፋት ለማድረግ ከሚያስቡት መዳሞች ያድርጓችሁ ብያለሁ። በዚህ አጋጣሚ አሜን በሉ ኋላ ይደርሳልሽ። ምክንያቱም ለእኛ የሚያስፈልገም ለእኛ ያስፈልጋል ብለው ከሚያስቡ ሰዎች ይደምራቸው ብያለሁኝ። ይኸው እዚህ ጋር መሪውን በል ከፊታችን መሪ እንትን አንድ ነጭ ሹፌሩ ከላይ ነው ያለው፣ ላኛው ላይ ነው። ይሄ ታችኛው ያለው ዝም ብሎ የሚያስፈልግ ነገሮችን ለልጆች ጃኬታት፣ የውሃ መዋኛ ጃኬታቶች ምናምን የሚሰጥ ነው። የጎደለ ነገር ካለ ያው እየተደዋወለ የሚያስመጣ ነው ማለት ነው። ምንም ነገር ቢጎላችሁ እናንተ እዛ ውሃ ወጀቡ ላይ ሆናችሁ ከዛ ዳር ላይ ካለው ጋር ወርታችሁ በስልክ ማስመጣት ይቻላል ማለት ነው። እኛ በጀልባ መጥተው የሚያቀብሉ ማንኛውም ነገር የሚጎድልብን እኛ ግን መርከብ ላይ ነው ያለነው ማለት ነው። ይሄው አሁን ወደ ስፍራችን እየተጓዝን ነው። ግን በምሽት ትንሽ እንትን ይላል፣ ቀዝቀዝ ይላል አየሩ ማለት ነው። ይኸው ከፊት እዚህ ጋር አሁን እየጠበቁት ነው። ምን ለማድረግ በገመዱ ሊያስሩት ማለት ነው። በሽቦ እንኳን ሳይሆን በገመድ ነው የሚታሰረው። አይገርማችሁም? ግን እዚህ ጋር ይሄን የሚያክል ሰው ይዞ የሚንቀሳቀስ ነገር በገመድ ታስሮ ሲቆም ማለት ነው።
ይኸው በገመድ ያስሩትና እዚህ ጋር ስቶፕ ይሆንና ይቆምና ማለት ነው። እኛም እንወርዳለን ማለት ነው። እሺ ውድ ቤተሰቦች እስካሁን ሲያያችሁትን ይመስል ነበር የዛሬ ቪዲዮ። እንግዲህ ዘናፈት እንዳላችሁበት ከኔ ጋር የተሳቀቃችሁ ካለ በተለይ ውሃው ንፋስ ሲመታው ማርከቡ የሆነ ድምጽ ሲያሰማ በጣም ነው የሚያስፈራው። ነበር ያሳለፍነው ማለት ነው። ወደ ቤት ማለት ነው ስናበት ማለት ነው። በግራም በቀኝ ያው ማርከቦች አሉ፣ ጀልባዎች አሉ። በጣም ተፈስ ነው። ወጣ ብሎ ደግሞ ይሄን አየር ማስተካከል እንደነገር ነውና ተመስገን ብያለሁ። ተመስገን ማለት ነው። ታላገር ተመስገን እንደማለት ሰላም ሀገራት ለኢትዮጵያ ይሁንልን እያልኩ ለኢትዮጵያ ሀገራት ባባይ